በዛ ትምጣ ወደዚህ ክብር አለ ለኢየሱስ። እልልታ ጩኸት ለጌታ ሃሌሉያ። ወይኔ አባት ተናነሽ በኢየሱስ ስም የት ነው እዩ? በህልሜ ነው የእውነት እዩ። ወይኔ ጉዴ ፈላ። በጣም ነው የሚወደው እዩዬ። ማለት እኔ ተማሪ ነኝና ትምህርት ቤት አገለግል ነበረ። ፌሎሺፕ ሊደር ነበርኩኝና በጣም ነው የምወደው። ከሁሉም አገልጋዮች ጓደኞቼ አማኝ ናቸው፣ ግን በጭራሽ በቃ ማለት እንዴት ነው እዩ ሲባል በጣም ግን አማኝ ናቸው። የስልኬ ስክሪን ሴቨር አድርጌ እንዴት አወቅ? ስክሪን ሴቨር አድርጌያለሁ እና በቃ በጣም እንዴት ብዬ ልንገር። ዛሬ ቀጣይ ሳምንት ልመጣ ፈተና አለ። እንዳጋጣሚ ፈተና ተባልኩና ቀረሁኝ። ከዛ በዚህኛው ሲመችልኝ ማታ ጨነቀኝ፣ አመመኝ የሌለ በቃ ለእናቴ ነግሬያት ነው የመጣሁት። ህልም አይቼ በቃ ዛሬ እኛ ነገር ይፈታል ብዬ አምኜ መጣሁ። ከዘር ማንዘር የመጣ መርገም አለ በእኛ ፋሚሊና ጸልያለሁ። አባቴም ይጸልያል፣ አንተን ስለሚወድ ይከታተላሉልና በረከቶቻችን ሁሉ ተያዙ። እንዲህ አባቴ ይሰራል፣ ከማንም በላይ ነው የሚሰራው፣ ግን ምንም ብርጁ ላይ አይቀመጥም። እና ዛሬ እኔ ቀን ነው ብዬ ነው የመጣሁት። ዛሬ አገኘሁ። በጣም ነው ደስ ያለኝ። የኔ እናት ደስ አለሽ በኢየሱስ ስም። እኔም ወደማይሆን ነገር ልገባ ነበር ማለት በሶሻል ሚዲያ በቲክቶክ ቴሌግራም እና የመሳሰሉት ነገሮች ላይ ብዙ ተፈላጊነት እያገኘው መጣው ስልህ የእነሱን ስራ እንድሰራ ዘፈን ወጣቶችን መያዝ በቃ በእንደዛ አይነት ነገር ውስጥ ሊያስገባኝ ነበር ጠላት። እኔ መዘመር በጣም ነው የምፈልገው። ልክ ልዘምር ስል ያፍነኛል። ስብከት መዝሙር ሲለቀቅ 150 ሰው ያያል፣ ዘፈን ሲለቀቅ 150 ሺህ ሰው ያያል። በቃ አንተን ስለምወድ ብቻ ጓደኞቼ ርቆይ ሌላ ቦታ ተቀምጠው ያውቃሉ። እዩ አትበይ ብሎኝ አማኝ ናቸው እና እንትን የሚለው መዝሙር አይገባኝም ላይ ይተኛል ላጋይስ የሚልና እኛ ፋሚሊ ውስጥ ሁሌ እሱ ነው የሚከፈተው። በጣም ነው የምወደው። ትርጉሙ ባይገባኝም